ሰላም ቆንጆች ሀገሬ ሴቶች እንዴት ናችሁ? ዛሬ በዚህ ቪዲዮ ፀጉራችንን ባንሰራ እንኳን ነገር ግን ቅልል ያሉ ለስራ ለትምህርት ቤት ላይ የቀን ውሏችን የሚሆኑ የፀጉር ስታይሎች እናያለን። ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ቆዩ። አንደኛውና የመጀመሪያው ፀጉርን ሙልጭ አድርጎ ወደ ኋላ ማስያዝ ነው። ይሄ ፀጉር ስታይል ትምህርት ቤት ለስራ ለየትኛውም ቦታ ምችት የሚል ቅልል ያለ የፀጉር ስታይል ነው። ደግሞ በጣም ነው የሚያምረው። ይህንን እንግዲህ ለማስያዝ ወይም ለማዘጋጀት የሚያስፈልገን ቡርሽ፣ የፀጉር ማበጠሪያ፣ ትንሽ ስፕሬይ የምናደርግበት ውሃ እና ፀጉራችንን ሙልጭ የሚያደርግልን ወይም ስታይል የሚያደርግልን የጭቃ ቅባት ሊሆን ይችላል፣ ጄል ሊሆን ይችላል። የተለያዩ ኢቭን የተልባ ጄል መጠቀም እንችላለን ማለት ነው። ስለዚህ መጀመሪያ ፀጉራችንን እንዳይደርቅብን ውሃውን ስፕሬይ ያደረግን ውሃ እየረጨን ደንብ አድርገን እናበጥረዋለን። ከዛን ካበጠርነው በኋላ እንደምታዩት ሙልጭ አድርገን እናስይዘዋለን። ካስያዝነው በኋላ እንግዲህ ከኋላ የሚቀረውን ክፍል ከፈለግን ማጠብ እንችላለን። ፀጉራችን እንደዚህ ረዘም የሚል ከሆነ ደግሞ በሚያምር መንገድ ጥምጥም አድርገን እናስረዋለን ማለት ነው። ከዛ በኋላ እንደዚህ ከተያዘ በኋላ ፊት ለፊታችን አካባቢ ያሉ ፀጉሮችን ወይም ቤቢሄራችንን እንደዚህ የሚያምር ቅርጽ በቡርሽ ቀስ እያለን እንሰጠዋለን። ከዛ በኋላ እንግዲህ እንደምታዩት በጣም የሚያምር ቅልል ያለ ስታይል ለትምህርት ቤት ለስራ የሚሆን አሪፍ ስታይል ይሆንልናል ማለት ነው። ሁለተኛው የፀጉር ስታይል ደግሞ ግማሹን እንደምታዩት ከኋላ ግማሹን ለቀን ከፊት ለፊት ደግሞ ሙልጭ አድርገን የምናስይዝበት ስታይል ነው ማለት ነው። ይህም ፀጉር ስታይል ለየቀን ውሏችን በጣም የሚመችና የሚያምር የፀጉር ስታይል ነው። ለማስያዝም ለማዘጋጀትም በጣም ቀላል ማለት ነው። ምንድነው የምናደርገው? መጀመሪያ ፀጉራችንን ሁለት ቦታ እንደምታዩት ከከፈልን በኋላ በታች በኩል ያለውን ወይም ከስር ያለውን ፀጉራችንን በውሃ ትንሽ ረጠብ ካደረግን በኋላ ወይ ሊቪንግ ኮንዲሽነር ወይ የተልባም ጄል ሊሆን ይችላል። በውሃም አንዳንድ ጊዜ በቀላሉ ፍሪዝ የሚሆንላችሁ ሰዎች በቀላሉ ፍሪዝ ካደረግነው በኋላ እሱን ካዘጋጀነው በኋላ ከፊት የቀረንን ግማሹን ደግሞ እንደዚሁ በውሃ ትንሽ ስፕሬይ ካደረግንና ፀጉራችን ልቅቅ ልስልስ ካለልን በኋላ በማበጠሪያ ወይም በቡሩሽ ሙልጭ አድርጎ ማስያዝ ነው ማለት ነው። ከዛን የፊት ለፊቱን ሙልጭ አድርገን ካስያዝን በኋላ የኋላውን ፍሪዝ ሊሆን ይችላል ወይም ደግሞ የሆነ ሌላ ከርሊ ስታይልም ካመጣላችሁ ልክ እንደዛ የኋላው ይለቀቃል። በጣም የሚያምር ስታይል ነው። ትንሽ እዚህ ላይ ደግሞ አድ ለማድረግ ከፈለጋችሁ ከፊት ለፊቷ ትንሽ ሙልጭ ያለውን ትታችሁ ከፊት ለፊቱ ትንሽ ለስታይል የተወሰኑ ፀጉሮችን ወጣ ብታደርጉበትም እሴ ፕላስ በጣም ነው የሚያምረው። ሞክሩት። ሶስተኛው ደግሞ ሙልጭ አድርጎ አስይዞ ከኋላ መልቀቅ ማለት ነው የቀረውን ፀጉር። ይሄም በጣም የሚያምር የፀጉር ስታይል ነው። ለየትኛውም ቦታ የሚሆን ስራ፣ ትምህርት ቤት፣ የትኛውም ቦታ ላይ በጣም የሚያምር ቅልል ያለ የፀጉር ስታይል ነው። ይህንን ለማድረግ ቅድም እንደተነጋገርነው የሚያስፈልገን ምንድነው? ማበጠሪያ፣ ቡርሽ፣ ውሃችንን ከዛ በኋላ ደግሞ ስታይል የምናደርግበት ጄል ወይም የተለያዩ ፕሮዳክቶችን መጠቀም እንችላለን። እነሱን ካዘጋጀን በኋላ ፀጉራችንን በውሃ ስፕሬይ ያደረግን ልስልስ ካደረግን ካዘጋጀን በኋላ ፀጉራችንን ሙልጭ አድርገን እናስይዘዋለን። ከዛ በኋላ በቡሩሽ ማለት ነው። ይሄ ብጥስጥስ ብሎ ወይም እንደዚህ እንትን ፊት ለፊት ላይ እንትን ብሎ ሲወጣ ደስ አይልም እና ሙልጭ አድርገን ካስያዝነው በኋላ የኋላ ፀጉራችንን እንለቀዋለን ማለት ነው። ታዲያ የኋላ ፀጉራችንን ስንለቅ የኋላ ፀጉራችን ሬዲ መሆን አለበት፣ ሲለቀቅ የሚያምር መሆን አለበት። አራተኛው ደግሞ ፀጉርን ሙልጭ አድርጎ አስይዞ ከኋላ መስራት። ይሄ ደግሞ በጣም የሚያምር በደንብ በተለይ ካደረጋችሁት በጣም ስታይሊሽ ግን ቅልል ያለ የሚያምር የፀጉር ስታይል ነው። ይህን እንዴት ነው ብናደርገው? ሌሎቹ ነገሮች ቅድም እንደተነጋገርናቸው ፀጉራችንን ለማስያዝ ሬዲ አድርገን በውሃ ስፕሬይ አድርገን ቅባታችንን ወይም ጄላችንን አድርገን ከፊት ለፊት ያለውን ካዘጋጀን በኋላ ባይዘዌ ከፊት ለፊት ያለውን ስናዘጋጅ ከፈለግን ከፍለን ማድረግ እንችላለን። ከፈለግን ደግሞ ሙሉ ለሙሉ ወደ ኋላ ሙልጭ አድርገን ካስያዝን በኋላ የኋላውን ክፍል ፀጉራችን ረዘም የሚልና ብዙ ከሆነ እንደዚህ እንደምታዩት መስራትና መልቀቅ እንችላለን ማለት ነው። ኢቭን ብዙ ባይሆን ራሱ ረዘም ካለ የተሰራውን ስሬት ሰፋ ሰፋ እያደረገን ብዙ እንዲመስል እንዲያምር ማድረግ ቮሊዩም መስጠት እንችላለን። ወይም ደግሞ ከኋላ ያለው ፀጉራችን ግን ይሄን ያህል ቁመት የሌለው ከሆነ ደግሞ ዊግ መጠቀም እንችላለን። ዊግ ስንል ነሰሰርሊ ሂውማን መሆን የለበትም። ኤኒ ዊግ ኢቭን የኬንያ ዊግ ራሱ መሆን ይችላል። እሱን በደንብ ከሰራ ነው በኋላ እዚህ ፀጉራችን ጋር የኋላ ካለው ክፍል ጋር ወይ አንድ ላይ ቀላቅለን እንደምታዩት መስራትና መልቀቅ እንችላለን። ወይ ደግሞ ለብቻው ከሰራ ነው በኋላ የኛን ፀጉር ጥምጥም አድርገን ወደ ውስጥ ከተን
ይህንን ዊጉን ከላይ ዝም ብለን አድ ማድረግና እንዳይወድቅ ወይ እንትን እንዳይል ማጣበቅ እንችላለን ማለት ነው። በቪም መጠቀም እንችላለን። በተለያየ ሁኔታ የተለያዩ ቴክኒኮች አሉት። ሌላ ጊዜ ይዤላችሁ እመጣለሁ። በሱ ካስያዝን በኋላ ወይ ጥምጥም አድርገን እንደምታዩት የሚያምር በጣም ደስ የሚል ስታይልሽ ነገር ነው የሚፈጥረው ማለት ነው። አምስተኛው ደግሞ ፀጉሩን ሁለት ቦታ ወይም ለሁለት መስራት ማለት ነው። ፀጉሩን ሁለት ቦታ መስራት ስል እንግዲህ ብዙ ጊዜ ቤት ስንሆን ወይ ልንተኛ ስንል በሁለት የምንሰራው ስላለ ይሄ የማያምር ሊመስላችሁ ይችላል። ነገር ግን በሚያምር መንገድ ከሰራ ነው ፊት ለፊቱ አካባቢ ያለውን ነገር በደንብ ካሳመር ነው ይሄ ራሱ በጣም የሚያምር ስታይል ነው። ተመልከቱት። እዚህ ጋር እንደምታያቸው ፒክቸሮች ፊት ለፊቱ ላይ ያለውን ነገር በደንብ ስታይል ካደረጋችሁት ወይም ደግሞ ፀጉራችሁን ስትሰሩ በደንብ ስፕሬይ አድርጋችሁ በደንብ ጄል ወይም ደግሞ ቅባት አድርጋችሁ የሚያምር ወዝ ሰታችሁ ከሰራችሁት በጣም ነው የሚያምረው። እዚህ ቪዲዮ ላይ እንደምታዩት እነዚህ ቅድም የተነጋገርናቸውን ነገሮች ካዘጋጃችሁ በኋላ ፀጉራችሁን በሁለት በሚያምር መንገድ እንደዚህ ትሰሩታላችሁ ማለት ነው። ሰርታችሁ ከጨረሳችሁ በኋላ የፊት ለፊቱን ኤጆቹን ወይም ቤቢ ሄሩን በሚያምር መንገድ እናዘጋጀዋለን። ከዛን ደግሞ ወደ ጆሮአችን አካባቢ የተወሰነ አውጥተን ፍሪዝ ማድረግ እንችላለን፣ ጥቅልል ማድረግ እንችላለን። እንደምታዩት በጣም የሚያምር ግን ደግሞ ቅልል ለስታይል ነው ማለት ነው። ስድስተኛው ደግሞ ፀጉራችንን ሳንሰራ የሆነ ትንሽ ፎርማል የሆነ ሉክ የሚሰጠንን የፀጉር ስታይል ነው ማሳያችሁ። እዚህ ጋር እንደምታዩት ሌላው ፀጉራችንን ሙልጭ አድርገን ካስያዝን በኋላ በተለይ ደግሞ ወደ ኋላ ሙልጭ አድርገን ሳይሆን ከፍለን መሀል ላይ ሊሆን ይችላል፣ ትንሽ ገባ ብለን በጎን በኩል ሊሆን ይችላል። ሙልጭ አድርገን ካስያዝን በኋላ እጥፍ አድርገን እዚህ ቪዲዮ ላይ እንደምታዩት እጥፍ ጥቅልል አድርገን ይሄ ጥቅልል ያለውን ክፍል ወይም ታጥፎ የመጣውን የፀጉር ክፍል ትንሽ ከፍ አድርገን እናስይዘዋለን ማለት ነው። ከዛ በኋላ እዚህ ቪዲዮ ላይ እንደምታዩት ፀጉራችን ፊት ለፊቱ አካባቢ የተወሰኑ ፀጉሮችን እናወጣለን። ጎንና ጎንም ላይ ደግሞ በተመሳሳይ ሁኔታ ወደ ጆሮአችን አካባቢ ጥቅልል አድርገን ማለት ከርሊ ከሆነ በኋላ ፀጉራችን ማለት ነው። ከርሊ እንዴት እንደሚሆን ደግሞ ፀጉራችንን ሳንሰራ ያው በሌላ ቪዲዮ መጣበታለሁ። እንደሱ ካዘጋጀነው በኋላ ፀጉራችን እንደዚህ እጥፍ አድርገን የታጠፈው ክፍል እንደዚህ ከርሊ ሆኖ ሲወጣ ሲታይ ከፊት ለፊቱም ደግሞ እንደዚህ ፀጉራችን ፍሪዚ ሆኖ ወይ ከርሊ ሆኖ በጎንና በፊት ለፊት ሲታይ ፀጉራችን ሳይሰራ ነገር ግን ፎርማል የሆነ የሚያምር ሉክ ይሰጠናል። ይሄን ብትሞክሩት በጣም አሪፍ ነው። ሰባተኛው ደግሞ ሙልጭ አድርጎ አምፖሉ ወይም ከፍ አድርጎ ማስያዝ ነው ማለት ነው። ይሄ እንግዲህ እንዴት እንሰራዋለን የሚለውን እንዴት እናደርጋለን የሚለውን መጀመሪያ ላይ ካነሳነው ጋር ወደኋላ ሙልጭ አድርጎ ከማስያዝ ጋር ብዙ ነገር ይመሳሰላል። የሚለየው ነገር ቢኖር ምንድነው ይሄኛው ሙልጭ አድርገን ወደ ኋላ ሳይሆን የምናደርገው ከፍ አድርገን ወደ ላይ ነው የምናመጣው ማለት ነውና ይሄኛውም ይሞከር በጣም የሚያምር ስታይል ነው። እዚች ላይ ደግሞ ትንሽ አድ ለማድረግ ያህል ፊት ለፊቱ ላይ የተወሰነች ነገር ወጣ አድርገን ወይም ደግሞ ጆሮአችን አካባቢ ትንሽ ይሄ ነገር ወጣ አድርገን ሌላ የሚያምር ስታይል መፍጠር እንችላለን። ይሞከር። ስምንተኛውና የመጨረሻው ሁላችሁም ብትሞክሩት ብዬ ማበረታታችሁ ፀጉራችንን ሳንሰራው በተፈጥሮ መንገድ ስታይል እንዲሆን ማድረግ፣ ፍሪዝ እንዲሆን ማድረግ፣ ከርሊ እንዲሆን ማድረግ ነው። ይህም የሚሆነው እንዴት ነው? በተለያዩ መንገዶች ነው። አንደኛው ሰርተን መፍታት ሊሆን ይችላል በቀላሉ። በተለይ ደግሞ ሰርተን መፍታት ስላችሁ ይሄ ዝም ብሎ ድርቅ እንዳለ ዝም ብሎ አበጥሮ መስራት ማለት አይደለም። በምትሰሩበት ሰዓት በደንብ ስፕሬይ አድርጋችሁት በውሃ ረጠብ አድርጋችሁት ከዛን ስትፈቱት በደንብ ወዝ እንዲኖረው እንዲያምር ቅባት ቀብታችሁት በደንብ ሞይስቸራይዝ እንዲሆን በደንብ አድርጋችሁት ከዛ በኋላ የተለያዩ ብቻ ጄሎችንም ተጠቅማችሁ ሊሆን ይችላል በደንብ አድርጋችሁ ከሰራችሁት በኋላ ጫፍ ላይ ብቻ ሲፈታ እንዳይቆም በተለያየ መንገድ ጫፍ ላይ ብቻ ወይ ፍሌክሲ ሮል መጠቀም ትችላላችሁ ወይ ደግሞ በቢምም ጥቅልል አድርጎ እሷ ቦታ ላይ ማሰር ይቻላል። አንዳንድ ጊዜ ደግሞ ሻሻችሁ ውስጥ ብቻ እንደዚህ እንደ ሄድባን ካሰራችሁ በኋላ እሱ ውስጥ ጥቅልል አድርጋችሁ ጫፉን ከከተታችሁት በኋላ በነጋታው ስትፈቱት በጣም የሚያምር ነት ከአንዳንድ ጊዜ ከሚሰራው በላይ በጣም የሚያምር ውበት ነው የሚኖረው ማለት ነው። ፀጉራችንን በሳት ሳንጨርስ ሳንጎዳ በእንደዚህ አይነት መንገድ ቅልል ባለ ሁኔታ ፀጉራችንን ማሳመር ስታይል ማድረግ እንችላለን። እንግዲህ ሌሎች ተጨማሪ ቲፖችን ደግሞ በተለየ በሌላ ቪዲዮ ይዤላችሁ እመጣለሁ። ለዛሬ ይሄን ብያለሁ። የእናንተን ሀሳብ ደግሞ እስቲ ኮሜንት ላይ አጋሩኝ።
ይህንን ቪዲዮ ሼር አድርጉ፣ ኮመንት አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። እናመሰግናለን። ቻው